እየቀመስኩ ኦቨሪዮንና ጨጓራ ከተቀቦች አይወጥም እኮ እነሱ አይወጡትም። እሱም ለቡና ጥሩ ነው ብለው ትቀልጃለሽ እንዴ? አስበሻል? ቡና ቀምሳ መጥፋት ቡና ለመተፋ ይመስልሻል? ቡናችንም እንግዲህ ቤተሰብ ፈልቷል እና እንደነገርኳችሁ በደንብ ተክተክና ቆንጆ እንዲሆን እና ግን ለምንድን ነው የቆያችሁት? እኛ እንደዚህ ይቆያል እንዴ? ይቅርታ ብለናል። እንግዲህ ይቅርታ ከልጆ ጋር እና ከርሶ ጋር ይቅርታ። እንግዲህ ልነሳ ትንሽ የሆነ ዛሬ አየሩ ምን ይሁን ከበድበድ ብሎኛል። ያው ፊቴ የሚያስታውቃል። አይዞን አይዞን። በነገራችሁ ላይ አየሩ ነው እንትን ወረርሽኝ አለ። በነገራችሁ ላይ ጉንፋን እየደቋቆሰኝ ነው። እጅ አልሰጥም ነው ስሜ ካሁን በኋላ ጉንፋን ደህና አድርጎ እያሸኝ ነው። ግን ያው ትኩስ ነገር እየጠጣሁኝ ምናምን ካየሩ ደህና ሆኜ ነው እንጂ አየሩም ነው ወረርሽኝ መጥቷል ምናምን ተብሏል። እና ለዛም ይመስለኛል ወራት አልፎ በጋው ሲመጣ መስከረም እንግዲህ ጥቅምት ለዛም ይመስለኛል ፋንዲሻ ያዙስቲ ያዥናቴ በደረቁ እንትን እንዳልላል በደንብ ያዣለው ያሳው አሪፍ ፈንዲሻ ነው። አንተም ትይዛለህ እና እንዴት ናችሁ? በተረፈ እግዚአብሔር ይመስገን። ግን በጣም ደስ አለኝ። እርጉዝ ሴት አፍልቶ ቡና ስጠጣ በጣም ደስ አለኝ በእውነት። ታንኪ ባዘው ምንድነው? ወይኔ ኧረ ምንድነው? ወይ ድግዬ ወይኔ ጉዴ እናቴ ኧረ ወጋኝ። ምን ነው? ወይኔ ምንድነው? ምንድነው? እኔ እንጃ ወጋኝ። እዚህ ጋር ወደታች እንደዚህ እዚህ ጋር እንደዚህ ወደታች እንዲያለኝ ነው። ወይኔ ምንድነው እንዴ? ምንድነው? እስኪ ንገሪኝ። ምን ሆነሽ ነው? ወገቤን እዚህ ጋር እንዴት ነው የሚያደርግሽ? ወደታች እየተጫለኝ። ወይኔ ጉዴ! ኧረ ወይኔ! እስኪ ቆይ ምንድነው እሱ? ወይኔ እናትሽ ቆመሽ ታኛለሽ እንዴ? ወይኔ እሺ ቀስ በይ እንዳትወድቂ። ወደታች እንደዚህ እየተጫየ ገፋኝ ነው። ምን አድርገሻል? ምን ያነሳሽው ከብደን ነገር አለ? ለምን ቅድብ ወልዲሁ ነበር። ማን አሻለሽ? ማን አዘዘሽ? አይደለም እና ውሃ ላመጣ ብዬ ሲኒ ላጥብበት ፈልጌ እና ማናሽ በባልዲ አምጥቼ ነው። ማን አሻለሽ? እና ማንም አልነበረም እኮ። ወይኔ ኧረ እማዬ ወይኔ ሻው ለማንኛውም እሺ ትራስ ላምጣልሽ? ምን ባጃጅ ተዘኝ ትራስ ላምጣልሽ? ለጊዜው ባጃጅ ባጃጅ አንቺ ወይኔ ጉዴ። ቆይ አይደለም ቆይ እሺ ምንድነው? አብረን እንሄዳለን ከዚህ እና ታዲያ እንደዚህ ነው። ታዲያ የሆነ ነገር ስጭኝ ትራስ ላምጣልሽ? ኧረ ወይኔ እናቴ ማይዬ እስቲ ነሽ ወደዚህ ምን ይፈዳዝ? ኧረ ወጋኝ እናቴ ወይኔ ቆረጠኝ። አንጭላት በእናትሽ ጮቻለሽ። እስቲ አንቺ ባጃጅ እስኪመጣ ወይ መኪና ተናጋደውላለን። ባጃጅ እስኪመጣ ለማን ልደውል? ባጃጅ መኪናው ወይኔ ኧረ ወይኔ ኧረ ወይኔ እድግዬ እሺ ቆይ ከፍ ላድርግሽ ወይ በኢየሱስ እኔ ማን አሻለሽ? እንደው ሰው ምን ታሲሏ ታሰማ ትንቀዠቀዣለች። እኔ አዋቂ ነኝ ትላለች። ለእናቷ አስተማረች አሉ ምን ይሆናል እያለች ስትበረቃቀስ እያለች ሰሞኑን አይደለም እኔ ደስ ሊሏቸው ብዬ ነው። ሐኪሜ ጋር ደውዪልኝ በእናትሽ ደውዪላት። ቆይ እዚህ ጋር ነበር እድግዬ እዚህ ስር እሷ ታመጣለች። እዚህ ስር ስልክ ያለ ኧረ እኔ ስልክ እራሱ የት ነው ያለው? ወይኔ ኧረማ ወይ እናቴ ወይኔ ጉዴ ማለሽ ሊያዝሽ እስቲ ወይኔ ቅርሽ ቤቱ ጋር ሊያዛት እንደዚህ ግራ ገባኝ። ኧረ እባክሽ ይደውልላት እኔ ጊዜ ማባከን እኔ አልፈልግም። ይደውልላት
ኧረ ወይኔ እድግዬ ለራሴ ያሞኛል። ተይኝ በእናትሽ። ወይኔ ጉዴ ሳይባባስ እየጨለመም ነው። እኔ ነግሬያለሁ። ኋላ እንሂድ እስከሚመጣ አጠብቂ። ማን አንሻልሽ? ይነሳል። እኛ ስንት የወለድ ነው እናስተምራለን። እነሱ ለእኛ ሊያስተምሩትን ይላሉ። አድግዬ እናቴ ወይኔ ጉዴ ወይኔ ወይኔ ጫማዬ ይኸውና አይ ወጋኝ። ምኑ ጠጠሩ ወይኔ ወይኔ ጉዴ ወይኔ ጉዴ። በቃ በቃ አይደለም ተይው። ይሄ ወደዛ ይበቃል። እዛ ወንበሩ ላይ አድርጊ። ጫማዬን በቃ ትያለሽ ወንበር ላይ አድርጊ። ሩታዬ እናትሽ አሳዘነኝ። ምን እያልሽ ነው? ጫማታል እንደ ይቺ ልጅ ቡና ልቅዳው። አሁን እንዲህ ስትቆራጥ የነበረው ነገር ለቀቀሽ እና ቡናውን ልቅዳት ያለሽ ምን እያልሽ ነው? እንዲህ ቀልድ አድርገዋለች። አይደለም ሌሌ ጉድ ነው። እሺ በቃ ያፈላሁትን ቡናማ አጠላሻለሁ። እማ በቃ ይቅርታ ፕራንክ ነው። ምን ሆነሽ ነው? ምን ሆነሽ ነው? እንደዚህ አይነት በእንደዚህ አይነት ቀልድ አለ እንዴ? ምን ማለት ነው እንዴ? እኔንስ እሺ እኔስ ችግር የለውም። እሷን ማስደንገጥሽ ምን ማለት ነው? አሳስብም እንዴ? አንቺ ደግሞ ሁሌ ልጅነት አለ እንዴ? ኧረ ዞር በይ ወደዛ። ደስ ብሎኝ ከስራ ደግሞ መጥቼ ዋው ደስ የሚል ሴሬሞኒ ነው ብዬ ተነስቼ እንደገና አልሽኝ ሌላ ነገር አይሳለ ደንግጬ ደክሞኛል ነው ያልኩት። እንደዚህ አይነት ነገር አለ እንዴ? የኔንም ድካም አስቢያ። የኔስ እሺ ተይው፣ እኔ ልጅ ነኝ። ቢያንስ እሷ እናትን ታህል ነገር ማስደንገባ ታውቃለች። አንቺ ስንት ልጅ እንደወለደች ምጡን ታውቃለች። እንዴት እንደሚያስጨንቅ ታውቃለች። ግራ እንደሚያጋባ ታውቃለች። ምን ማለት ነው? እንደዚህ አይነት ፕራንክ አለ እንዴ? ፕራንክ በቃ ይቅርታ ግንማ ዝም በይ። እኮ ትክክለኛው ምጥ ይምጣ። የዛን ሰዓት እንዴት እንደምጫወትብሽ ታውቃለች። እንደው ዛሬ ባመጣ ዛሬ ሁሉ ባመጣ አትጨትማ እሷ እንኳን ሄደ ፊትሽ ለነገሩ እንትን አለ ያስታውቃል። በድንጋጤ ሄደ። አይዟችሁ በቃ እሺ። ግን ለነገሩ እናቴ በእንደዚህ አይነት ሁኔታ በሽታውም ለቆሽ ከጠፋ የታባቱ